الأمر الآخر لا أصدق أني ألامنم أنهم فعلوا بك هذا يا أمه الناس وانش لا يهم فتصموا بيجيناتي أدمت أدمتش أزاونت وانات قط أنيان تناقرالج تلالش بهودي زتني وتشكمكت أباتو بتولد بورو موت أباتم ناتم هون كلت لسنا لتعلق أهتو كمولدي تنسى سوستامت نبريت أبامت راسو براسو بزيس كتو درس موددنا فكرين هلو ستأوت لاكمة دار سيدرس كانديت كمودة سترش قدر قدس بس أبايا بدينوا لبيت سوچا بالله كبرت هيتشين كأمست عمت بوهلا فتات عند سيتنا عندون دلش كامت أجلت بوهلا فتات السون دميلو يتمارت شيء دلتشين ليلة عقب استمرنتن متسرا أنيم لجوجم بما صدق تتأمدكو مستون مكدم نبران استماري سلهونج دستنيا نبركو كجزي بوهلا مقرين على مود الجمرج على الشم أني بيتم بمي قبال تنكبكبكو سلزي ليلة بسراتنيا كترش دموزان مكفل جمرج سراتنيا متأش جزي بأقل قلوتي تكرارو يادر أصل چنقدا يونكو متقبل جي مستلين يادر أصل چنقدا يونكو متقبل جي مستلين بما يقبات مقبات جمرج يالش توقسن يالش بسراتنيا قدين እንደገባው ነገር እንደውም በማይገባት ቃላት እንደምናገራት ወቀሰችኝ እያደር ልጄን ያለማናገር ያዘ እንደውም ከቤት ውስጥ ካለው ክፍል ያስወጡኝ እንደውም ቤት ውስጥ ካለው ክፍል ያስወጡኝ ከቤት ውጭ ወደ ተሰራው ክፍል እንደውም ሰራተኛዋን በኔ ቦታ አስገቧት ሰራተኛዋን በኔ ቦታ አስገቧት እንደሚሉት ለሷ ስለሚፈሩላት እኔንማ ጉዳያቸው ሁሉ አልቅቷል ለምንስ ይፈሩልኛል እኔ አላምንም እናቴ እነሱ እኔ አላምንም እናቴ እነሱ አንቺ ላይ ይሄን ይፈጽማሉ ብዬ ትላለች ቻልኩት ይሄንንም ችዬ ወደድኩ ንዴቴንም ደበቅኩ ምክንያቱም ልጄን እወደዋለሁ ደሞ ለወንድና ወንዱና ለሴቱ ልጅ ስል ከመጀመሪያ ሚስቱ ለወለዳቸው አንድ ቀን ሌላ ከተማ የምትኖረው ልጄን ዘይሬያት ተመለስኩ ወደ ምኖርበት ሰርቪስ ሲሄድ አገኘው ዕቃዬን ፍራሼንም ትንሿ ሳጥኔንም ከክፍሉ ውጭ ተጥሎ በሩን ስቆረቆርባቸው ምክንያቱን ስጠይቅ የልጄ ሚስት አለችኝ ልጄ ከኋላው ቆሞ ሰርቪሱን ፈልገነዋል የዕቃችን መጋዘን እንዲሆን አለች እኔ ሴት ልሂድ አልኳት እኔ ሴት ልሂድ በእንደዚህ አይነት ወቅት አለች ሚስቲቱ አለች የትም ቦታ ሂጂ ቤት ውስጥ ሲቀር የአላህ መሬት ሰፊ ነው አለችኝ እኔ አላምንም እናቴ እነሱ አንቺ ላይ ይህን ይፈጽማሉ ብዬ የታሉ ልቦች የታሉ ስሜቶች ትላለች እናት የሚገርመው ልጄ ከኋላዋ ነው ምንም አልተንቀሳቀሰም አንድም ቃል አልተናገረም የጎረቤትን በር አንኳኳው በጣም ብርዳማ በሆነ ወቅት ላይ ወደ ጎረቤታችን ዘንድ ስገባ አልኩ ዛሬ ሌሊት እናንተ ጋር ማደር ፈልጋለሁ አልኩ ተገረመች ምን እንደምላግራ ገባኝ ግልጹን ነገርኳት አለቀሰች አላምንም ብላ አልኳት ዛሬ ብቻ ነው እናንተ ጋር ማድረው ከዛም ጠዋት ልጄ መጣ ትወስደኛለች አይዞሽ አለችኝ ቤቱ ቤትሽ ነው ባልቴቷ ትላለች ከዛም ጠዋት ላይ ለልጄ ደወልኩላትና ነገሩን ሁሉ ነገርኳት ጠየቅኳት መጥቷ እሷ ዘንድ እንድትወስደኝ ግን እሷ አማሃኘች ምክንያቱም ባለቤቷ በጣም ተጠቧል እሷ ዘንድ 2 ቀን ብቻ በተቀመጥኩበት ጊዜ ታዲያ እንዴት ነው እነሱ ጋር ብኖር ከዛም የስልኩን ማዳመጫ ዘጋችው ያ አላህ እነሱ አንቺ ላይ ይሄን ይፈጽማሉ ተብሎ ግን ይታሰባል የመልካም ምንዳ የታለ አላወቁም እንዴ ባል ቢጠፋ ሌላ ባል እንደሚተካ
أن الزوجة إذا ሚስትም ذهبت ብትሄድ فبدلها ሌላ زوجة ሚስት أخرى እንደሚተካ ولكن إذا ነገር ግን ذهبت እናት ከሄደች فكيف سيأتون ሌላ بأم እናት ከየት غيرها ያመጡታል? لا أصدق እኔ أمها አላምንም أنهم እናቴ فعلوا እነሱ هذا ይህን አንቺ ላይ ይፈጽማሉ ብዬ تقول العجوز ትላለች አዛውንቷ። أغلقت ابنتي ልጄ سماعة የስልኩን ማዳመጫ ዘጋችው፣ ومعه أغلقت باب አብራም الأمن. የተስፋዬን በር ዘጋችው። ተስፋ ነበረኝ أن أسكن عندها እሷ ዘንድ እንድኖር፣ لأنها ምክንያቱም ልጄ ነች፣ وهي التي سوف እሷ ነች تتحملني የምትችለኝ وتتحمل كبري وعجزي ትልቅነቴና እርጅናዬን። وصرت أبكي ማለቅስ ጀመር حتى لم أجد دموعا የማለቅስበትን أبكيها. እንባ እስካጣ ድረስ። ولما علمت جارتي ጎረቤቴ بالخبر ነገሩን ስታውቅ شاطرتني ለቅሶዬን بالباب ተካፈለችኝ፣ وقالت لا عليك አይዞሽ አለችኝ። فهذا بيتك ይሄ ቤትሽ ነው፣ ونحن أهل እኛም ቤተሰቦችሽ ነን። وعن طريق أحد በሰፈራችን ካለ አንድ በጎ አድራጊ لما علم بقصتي ታሪኬን ባወቀ ሰዓት وفر لي سكنا قريبا ቅርብ ቦታ ቤት አዘጋጀልኝ። وقال نحن እኛ مستعدون አንቺን ለማገልገል ዝግጁ ነን አለኝ። ከታላቃችን እስከ ታናሻችን كان أهل የሰፈሩ ሰው ሁሉ يزوروني ይጎበኝ ነበር። ويقدمون لي كل ሁሉን شيء ነገር إلا ያቀርቡልኛል። ابني لم يزرني ልጄ ብቻ ሲቀር بل مرضت مرضا እንደውም شديدا በጣም ታምሜ وأخذني الجيران ብርቱ ህመም للمستشفى ገጥሞኝ ወደ ሆስፒታል وصار ሄድኩኝ። أهل الحي يزوروني إلا የሰፈሩ ابني ሰው ሁሉ ይዘይሩኝ ነበረ። إلا ابني لم ልጄ يزرني ሲቀር ولم አይዘይረኝም يسأل ነበር፣ عني. ስለኔም አይጠይቅም። وها أنا ያው እኔ أنتظر ዚያራውን زيارته እጠባበቃለሁ፣ وقلبي يتقطع عليه ልቤ በሱ ላይ እየተሰበረበት። وها أنا ይኸው እኔ أنتظر زيارته ዚያራውን እጠብቃለሁ፣ وقلبي يتقطع ልቤ እሱ ላይ عليه እየተሰበረበት። وأدعو الله أن يسامحه አላህም እንዲምረው ጠይቃለሁ፣ ويعفو عنه አውፍ እንዲለው። ما أرحمك أماه ምንኛ አዛኝ ነሽ እናት! رغم ما صنع ይህን ሁሉ وفعل ፈጽሞ لا زلت ያደረገውን تدعي له አድርጎ ዛሬም بالعفو ዱዓ والمغفرة. ታደርጊለታለሽ በአፉና በመግፊራ። لا أصدق እኔ أماه አላምንም እናቴ أنهم فعلوا هذا بك አንቺ ላይ ይህን ይፈጽማሉ ብዬ። ولكن ነገር ግን قسما بمن قرن የእሱን عبادته ዒባዳ ለአንቺ በበጎ ከማድረግ ጋር ባቆራኘው እምላለሁ قسما እምላለሁ بمن قرن የእሱን ዒባዳ ለአንቺ በጎ ከማድረግ ጋር ባቆራኘው ጌታ ليدفعن الثمن ولو بعد حين ዋጋዋን ይከፍሏታል ከጊዜ በኋላም ቢሆን።